ይሄ ክሎሪክስ ሰው ይገላል። ይሄ ክሎሪክስ ሰው ይገላል። አያችሁታ? ሰው ይገላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የቻናላችን ቤተሰቦች ሰላማችሁ ብዝት ይበል በያላችሁበት። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረቢል ዓለሚን ሽኩር እኔ ጋር ሁሉም ሰላም። እህቶች ክሎሪክስ አደገኛ ነው በጣም ማለት ነው። ወላሂ ነው የምላችሁ እንደ ክሎሪክስ አደገኛ ነገር የለም። በጣም አደገኛ ነው። ተጠንቀቁት። ክሎሪክስ ማለት ነው። እንዴት ልንጠነቀቀው እንችላለን ልትሉኝ ትችላላችሁ። በጣም ብዙ አይነት መጠንቀቂያ መንገዶች አሉት። ምክንያቱም አብዛኞቻቸው ቤታቸው በዚህ ሊጸዳ ነው የሚፈልጉት። ከሽንት ቤት እስከ ቤት ከቤት እቃቸው ራሱ አንዳንድ በዚህ የሚታጠብላቸው ሰዎች አሉ። እና ምን አይነት ዘዴ አለው ላላችሁኝ፣ ዘዴ አለው። እንዴት አይኖረው? ማንኛውም ነገር በሲስተም ስትጠቀሙ ሲስተም አለ። ይሄንን ነገር ይሄን አሁን ያሳየኋችሁ ይሄ ቀላል ሰው እንዳይመስላችሁ። ወላሂ እኔ ጓደኛዬ ገለዋታል። ይሄ ማለት ነው። አመናችሁም አላመናችሁም በጣም አደገኛ ነው። እንዴ ሊገላት ቻለ? እሷ ቤቱ ሁሌ ስታጸዳ ማለት በዚህ ነበር የምታጸዳ ከሌላ ዲቶል ጋር ሚክስ አድርጋው ማለት ነው። እና በኋላ መተንፈሻ አካሏ ላይ ችግር ፈጥሮባት ኢትዮጵያ ሄዳ 2 ከወለደች በኋላ ነው የሞተችው። በዚህ ምክንያት ማለት ነው። ወላሂ አንድ ደግሞ የስሪ ላንካ ዜጋ እንደዚሁ ብዙ አመት እዚህ ሀገር ላይ ሰርታ እዚሁ ሀገር ላይ ነው የሞተችው። ከዛ በኋላ የኔ ከፊል አሰሪ የሴትዮ ማለት ነው ምን ሆና ነው የሞተችው? ብሯን አጠራቅማ ወይኔ ሳትጠቀምበት ምናምን ብላ ስትጠይቀው አብረን በመኪና እየሄድን ከዛ ክሎሪክስ ነው የገደላት፣ ወላሂ ክሎሪክስ ነው የገደላት ነው ያለው። እና ይሄ በጣም 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 ኬሚካል በጣም መርዝ ነው። አንቺ አትጠቀሚው ልትሉኝ ትችላላችሁ። እኔ የምጠቀመዋለሁ፣ ግድ ነው። የትኛውም አረብ ቤት ይሄ መጠቀም ግድ ነው፣ እንጠቀመዋለን። ግን ሽንት ቤት ስታጸዱ ማለት ነው መጀመሪያ ጅፍ የሚሉት ነገር አለ፣ አረንጓዴው በሱ ጽድት አድርጎ አጠቡት፣ በጅፉ ማለት ነው። ሁሉም ነገሩ ሽንት ቤቱም ከሆነ ቤትም ከሆነ በሱ ጽድት አድርጋችሁ ካጸዳችሁ በኋላ ሽንት ቤቱ ከዛ በኋላ ይሄ የእንትን የመስታወት ማጽጃ የምንረጭበት ነገር አለ፣ በሱ ክሎሪክሱን ሞልታችሁ ታስቀምጣላችሁ። ሽንት ቤቱ በቃው አጠር ነው ጨረስ ነው ስትሉ ምሮ ውሃ የሚብሉትን ከፍታችሁት ከዛ በኋላ እሱ በየቤቱ ላይ በየሽንት ቤቱ በመቀመጫው በእጅ መታጠቢያው በባኞም ላይ የትኛውም ላይ እሱ ችስ አድርጋችሁ ምሮዋችሁ ከፍታችሁ መውጣት። አንዳንዶቻቸው ደግሞ ይሄንን ፌሪ ጅፍ ህልም ደባልቀው ቤት በዚህ አጽዱ ይለዋል። እነሱ ደግሞ እናንተ እንዴት መጠቀም አለባችሁ መሰላችሁ? ግዴታ ነው አጽዱ ሲሏችሁ ማለት ነው። እሱ ነገር እነሱ ደባልቀው ሲሰጧችሁ እናንተ ደግሞ ትንፋሹ እስከሚሄድለት ድረስ ለብቻው አስቀምጡት። ዞር አድርጋችሁ ከራሳችሁ አድርጋችሁ አስቀምጡት። ምክንያቱም ያ ተኖ የሚወጣው ዋናው ኬሚካል ተኖ ይወጣል። ተኖ እስከሚወጣ ለብቻው ታስቀምጡትና እናንተ ወይም አቧራ ለማንሳት ወይም እቃ ቦታ ለማድረግ ወይም የሆነ ለማስተካከል እንደዛ በሄዳችሁበት ሰዓት እሱ ደግሞ የራሱ ያ የሰበሰባቸው ኬሚካሎች ተነው ስለሚወጡ እኛ ከተወሰነ ደቂቃ በኋላ ወይም ከተወሰነ ሰዓት በኋላ ብናጸዳበትም ሽታው ነው እንጂ ያ የሚተነው ኬሚካል ወደኛ ስለማይገባ ሊጎዳን አይችልም። እናንተ የተወሰነ ሰዓት በእቃ አድርጋችሁ ዞር አድርጉት ተኖ እስከሚወጣለት ድረስ ማለት ነው። አሁን እንኳን ተኖ አለቀለት በምትሉ ሰዓት አምጥታችሁ ግድግዳ ወለሉ ሊሏችሁም ይችላል፣ ቤቱን አጽዱበት መሬቱ ሊሏችሁም ይችላል። በዛ ሰዓት ብታጸዱበትም ይሸታችኋል እንጂ ያ ጎጂ ተኖ የሚወጣው ኬሚካሉ ተኖ ያልቃል። ተኖ በሚያልቅበት ሰዓት ለኛ ብዙ ጉዳቱ ያው ጉዳት ቢኖረውም ያን ያክል በትኩሱ ከምናጥበውና ትንሽ ተኖ ካለቀለት በኋላ ከምናጥበው የሆነ ለውጥ ይኖረዋል። ግን አደራችሁ በጣም በጣም ተጠንቀቁለት። ወላሂ ነው የምላችሁ። እሷ እንደዋወል ነበር፣ እንዴት አደርሽ፣ እንዴት ዋልሽ፣ እንዴት ነሽ፣ እንደዚህ እንደዋወል ነበር ከዛች ጓደኛዬ ማለት ነው። ከዛ ምን አለችኝ፣ በሩ ልክ የመንግስት ስራ ያላችሁን አላውቅም ብቻ መዳሟ በሰዓቱ ማለት ነው በር ስከፍታት የክሎሪክስ ሽታ ካልሸተታት ቤቱ አልጸዳም ትለኛለች።
እና በሱ የመጣ እኔ ሁሌ በክሎሪክስ ነው ማጽዳት ላይ ነበር። እንደዛ ስትለኝ እኔ ደግሞ አንዳንዴ በሚዲያም በምንም ሰማ ስለነበረ ኧረ ይሄ ነገር እኮ ጥሩ አይደለም ይባላል እና ባይሆን ትንሽ ትንሽ እያረግሽ ተጠቀሚ ስላት ሁሌ እሱ ሽታ ካልሸተታት በቃ ቤቱ የጸዳ አይመስላትም። ዛሬ በሷ አላጸዳሽም ትለኛለች እና ግዴታ በሱ ማጽዳት አለብኝ ትለኝ ነበር። አላህ ይዘንላትና አሁን ያው ሞታለች። እና እህቶቼ እንጠንቀቀው። ይሄ ኬሚካል በጣም ኃይለኛ ኬሚካል ነው። እንደውም አንዳንዶቻቸውማ ፈጣሪ የማይፈሩ አሉ። ከፍላሽ ጋር ደባልቃችሁ ጠቡ ሚሉም አሉ። ከፍላሽ ጋር አንድ ላይ አድርጋችሁ ጠቡ ወይም ሽንት ቤት ላይ ጨምሩ ሚሉም አሉ። እና ይሄ ነገር መርዝ የሆነ ኬሚካል ነው። ተጠንቀቁት። ለራሳችሁ ቦታና ዋጋ ስጡ። እናንተ ማጽዳታችሁ ጽድት አድርጋችሁ አጽዱ። በሚሰጧችሁ በሌላኛው ወይም ጅፍ ወይም ዲቶል ሊሆን ይችላል። በሱ ጽድት አድርጋችሁ ከጨረሳችሁ በኋላ ይሄኛው ቤቱ ላይ አዙራችሁ ብቻ ሽንት ቤቱ ላይ መርጨት። እናንተ ትንፋሹ ሳይወጣባችሁ ቶሎ ብላችሁ በሩ ዘግታችሁ መውጣት። ምሮሃው ራሱ ስለሚለ ጠራርጎ ስለሚያወጣ እነሱም ቢገቡም በሰዓቱ አይጎዳቸው። ምክንያቱም ምሮሃው ስላለ ጠርጎ እንዳለ ያው ወደ ውጭ ስለሚያወጣው ማለት ነው። እናንተ ደግሞ እዛው ጎንበስ ብላችሁ በምታጡበት ሰዓት እንዳለ አፍንጫችንና አፋችን ውስጥ ይገባል። ከዛ በኋላ ሌላ ችግር ነው የሚፈጥርብን። እና እህቶቼ ይሄ ኬሚካል በጣም መርዛማ ነገር ነውና ተጠንቀቁት። ብቻ ይሄ ሳይሆን በቃ የእነሱ ኬሚካል በአጠቃላይ ብዙዎቻቸው በጣም ኃይለኞች ናቸው። በጣም ኃይለኞች ግን እንደዚህ አይነት ኃይለኛ ደግሞ የለም። በጣም ኃይለኛ በጣም እኛ ሀገራችን ላይ በረኪና እና ይሄ ምን አገናኙ? ይሄ ማለት በረኪና ነው ይሉናል። አይደለም፣ በበረኪና በተአምር አይገናኝም። ይሄ በጣም ስር የሰደደ በጣም አደገኛ ኬሚካል ነው እና እህቶቼ ተጠንቀቁ። ወላሂ ነው የምላችሁ። አንዷ ስሪላንካ አንዷ የኛ አገር ዜጋ ናት እና በዚህ ምክንያት ነው ራሷቸው ያጡት። ሰበብ ማድረስ ጥሩ ነው። ሰበብ እናድርስ ለማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት መደረግ እንዳይረሳ። እወዳቸዋለሁ።